ሰላም፣ እዚህ ቦታ ምን የሰራው ነው የሚል ጥያቄ ጭንቅላታችን ውስጥ መጥቶ የማያውቅ ሰው ይኖራል? አይመስለኝም። ሰውነታችን እዛው ነው፣ ግን ውስጣችን ሌላ ቦታ ነው። እና ዛሬ የምናየው ይህንኑ ነው። በአንድ ቦታ ላይ በቃ መግጠም እና የእውነት የዛ ቦታ አካል መሆን መካከል ያለውን እጅግ በጣም ትልቅ ልዩነት። እውነት ለመናገር ይሄ ጥያቄ ሁላችንንም የሚነካ ይመስለኛል። አስቡት እስኪ በጓደኞች ተከበን ሳለ ወይም ደግሞ ስራ ቦታችን ላይ ሆነን ልባችን ግን ባዶ የሆነበት ስሜት፣ መንፈሳችን ከነፍሳችን ጋር ያልተገናኘ ይመስል ሰውነታችን ብቻ ነው ያለው። ይሄ ስሜት፣ ይሄ በአካል እዛ መገኘትና በመንፈስ መራቅ የሚያሳየን አንድ ነገር አለ። የምናደርገው ነገር ሁሉ ላይ ላዩን ብቻ መሆኑን ነው። እሺ፣ ይህንን ስሜት በደንብ እንድንረዳው የሚያደርግ በጣም ቀላል ግን ጥልቅ የሆነ ምሳሌ አለ። አሁን እስኪ ይህን ምስል በደንብ አድርገን እንየው። ከጀርባው ያለውን መልእክት እንፈልግ። በመጀመሪያ እይታ እንዴ ሁሉም ነገር እኮ ቦታው ላይ ነው ያለው፣ ምንም የተለየ ነገር የለም። አንድ የነጭ ሽንኩርት ፍሬ በብርቱካን ቁርጥራጮች መካከል በቃ ቦታውን ይዞ ተቀምጧል። በውጫዊ መልኩ ስናየው ገጥሟል። ግን ትልቁ ጥያቄ እዚህ ጋር ነው። መግጠም ብቻ በቂ ነው? ወሳኙ ነጥብ ግን ይሄ ነው። ምንም ያህል አብሮ ቢቀመጡ፣ ምንም ያህል ቢቀራረቡ፣ መሰረታዊ ማንነታቸው በፍጹም አይቀላቀልም። ነጭ ሽንኩርት ነጭ ሽንኩርት ነው። የራሱ የሆነ ጠንካራ መዓዛ አለው፣ የራሱ ጣዕም አለው። ብርቱካንም ብርቱካን ነው፣ የራሱ ጣፋጭነት አለው። አያችሁ፣ አንዱ የሌላውን ቦታ ሊይዝ ይችላል፣ ግን በጭራሽ የሌላውን ማንነት ሊሆን አይችልም። እና ይሄ ቀላል ይመስል ምሳሌ ወደ አንድ ትልቅ እውነት ይወስደናል። እሱም ምንድን ነው? አንድ ቦታ ላይ ስለተገጠመ ብቻ የዛ ቦታ አካል ነን ማለት አይደለም። ይህንን አባባል ስንሰማ ትንሽ ቆም ብለን በህይወታችን ውስጥ ያደረግናቸውን ምርጫዎች መፈተሽ ግድ ይለናል። እሺ፣ በጣም ጥሩ። ታዲያ ይህ ሐሳብ ከምሳሌነቱ አልፎ በእውነተኛው ህይወታችን ውስጥ ምን ማለት ነው? እኛስ በማይመቸን ቦታ ለመግጠም ስንሞክር የምንከፍለው ዋጋ ምንድን ነው? እስኪ ወደዛ እንግባ። እውነቱን ለመናገር ይህ ነገር በህይወታችን ውስጥ በተለያየ መንገድ ይከሰታል። ለምሳሌ ሌሎቹን ለማስደሰት ብቻ ከማንመስላቸው ሰዎች ጋር እንውላለን አይደል? ወይም ደግሞ ለደሞዙ ብቻ ብለን ምንም አይነት እርካታ በማይሰጠን ስራ ላይ አመታትን እናባክናለን። በውጪ ስንታይ ዋው የቡድኑ አካል መስለናል። ውስጣችን ባዶ ነው፣ እንደ ባዕድ ነው የሚሰማን። እዚህ ጋር ትንሽ ከባድ እያለ ግን ነፃ የሚያወጣ እውነት አለ። እሱም በማይመጥንን ቦታ ለመግጠም በዚህ ሁሉ ትግል ውስጥ ማንነታችንን ከምናጣ ለጊዜው ብቻችን መሆን በጣም ይሻላል። እውነተኛውን ማንነታችንን መጠበቅ ከምንም ነገር በላይ ዋጋ አለው። እሺ ታዲያ መፍትሄው ምንድን ነው? እዚህ ጋር ተስፋ መቁረጥ የለም። አሁን ትኩረታችንን ወደ መፍትሄው እናዙር። እሱም እውነተኛ ማንነታችንን ተቀብሎ የሚያስተናግድን ትክክለኛ ቦታ መፈለግ ነው። ቅድሙን ምሳሌ እናስታውሰው፣ የነጭ ሽንኩርቱን። ወደዛ ስንመለስ መፍትሄው በጣም ግልጽ ይሆናል። ትክክለኛው ቦታው የብርቱካን ቅርጫት ውስጥ አይደለም፣ በፍጹም። የነጭ ሽንኩርት እውነተኛ ማንነቱ የሚያበራው የቅመማ ቅመም መደርደሪያ ላይ ነው። ይሄ ምን ያሳየናል? ዋናው ነገር ራስን መለወጥ እንዳልሆነ፣ ይልቁንስ ማንነትን የሚያከብር ትክክለኛ አካባቢ መፈለግ መሆኑን ነው። እንግዲህ የእውነት የቦታችን አካል ለመሆን መንገዱ ምን ይመስላል? በቃ 4 ቀላል ደረጃዎች አሉ። አንደኛ፣ መሰረታዊ ማንነታችንን ለመቀየር መሞከር ማቆም። በቃ ይሄ እኔ ነኝ ማለት ነው። ሁለተኛ፣ የራሳችንን ልዩ ጣዕምና መዓዛ ማወቅና መቀበል። ሶስተኛ፣ ይህንን ማንነታችንም ያደንቁልን ሰዎችና ቦታዎችን በንቃት መፈለግ እና አራተኛ፣ በመጨረሻም ያንን ቦታ ስናገኝ የሚሰማንን እውነተኛ የአካል መሆን ስሜት መጣጠም። እና የዚህ ሁሉ ጉዞ የመጨረሻ ሽልማቱ ከምንም ጋር አይወዳደርም። ትክክለኛውን ቦታ ስናገኝ የምናገኘው ዝም ብሎ ተቀባይነትን ብቻ አይደለም። የምናገኘው ውስጣዊ ሰላምን ነው። ውስጣዊ ማንነታችን ከውጫዊ ዓለም ጋር ሲጣጣም
የሚፈጠር በጣም ልዩ ስሜት ነው። በቃ ይሄን ሁሉ ነገር ስናጠቃልለው ዋናው መልእክት ይሄ ነው። የሌሎችን መስፈርት ለመሟላት ብለን ራሳችንን አንልወጥ፣ በፍጹም። ይልቅንስ እውነተኛ ማንነታችንን የሚያከብር የሚያሳድግ ቦታ መፈለግ ነው። ስለዚህ ከዚህ በኋላ ጥያቄው የት ነው የምገጥመው መሆን የለበትም። ጥያቄው የት ነው የእውነት የቦታው አካል የምሆነው የሚል መሆን አለበት።